አንድ ነገር ላስተምራችሁ ወንድሞች አሁን 90% ሙስሊም ሁሉ ቢጠየቅ ከሰላት በኋላ የሚደረገው ተስቢህ ምንድነው ብትለው 33 ሱብሃንአላህ 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 33 አልহামዱሊላህ 33 አላሁ አክበር 33 ይህ ነው መቶ ለመምላት لا اله الا الله وحده لا شريك له له الملك وله الحمد وعلى كل شيء قدير ይህ ነው ሱናው አይደለም ህዝቡ የሚያውቀው ደግሞ ይህ ነው እሺ ግን ሌላ ደግሞ አለ ነቢያችን ያደረጉት ሱና ነው አንዳንድ ጊዜ በሱ ብትወስድ ደግሞ ጥሩ ነው እንዴት ለምሳሌ ሱብሃንአላህ ወልሐምዱሊላህ والله اكبر አሁን ለይተን የምንላቸው እነሱ አይደለም ሱብሃንአላህ 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 አልহামዱሊላህ 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 አላሁ አክበር አላሁ አክበር አላሁ አክበር ጠቅልላቸውና شوف عند ጊዜ ሱብሃንአላህ ወልሐምዱሊላህ والله اكبر ሱብሃንአላህ ወልሐምዱሊላህ والله اكبر እነዛ ሶስት እኮ ናቸው ግን በአንድ ቃል ትላቸዋለህ ሱብሃንአላህ ወልሐምዱሊላህ ወላ ኢላሃ ኢላላህ ሱብሃንአላህ ወልሐምዱሊላህ والله اكبر ስንት ጊዜ ትላለህ يعني 33 ጊዜ ትላለህ 33 ጊዜ በአንድ 3 አለ ማለት ነው 99 ማለት ነው ገባችሁ ወንድሞች ልድገመው እኛ ምናውቀው ሱብሃንአላህ 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 33 አልহামዱሊላህ 33 ሌላ መንገድ አለ እነዚህ ሶስቱ ሱብሃንአላህ ወልሐምዱሊላህ ወላ ኢላሃ ኢላላህ ሱብሃንአላህ ወልሐምዱሊላህ ላ ሱብሃንአላህ ወልሐምዱሊላህ والله اكبر ሱብሃንአላህ ወልሐምዱሊላህ والله اكبر እነዛ ሶስቱ በአንድ ቃል በላቸውና 33 ጊዜ በል ስንት ይሆነው 33 ጊዜ በ30 99 ይሆናሉ መጨረሻው لا اله الا الله وحده لا شريك له ይህ ሁለተኛ መንገድ ነው طيب ሶስተኛ መንገድ አለ ሱብሃንአላህ 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 10 ጊዜ ብቻ አልহামዱሊላህ 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 10 ጊዜ ብቻ አላሁ አክበር አላሁ አክበር አላሁ አክበር 10 ጊዜ ብቻ ስንት ሆኑ 30 ሶስተኛ መንገድ ነው ይሄ አራተኛ መንገድ አለ ሱብሃንአላህ 11 ጊዜ አልহামዱሊላህ 11 ጊዜ አላሁ አክበር 11 ጊዜ ይህም ሱና ነው ይህም አራተኛ ነው አምስተኛና የመጨረሻው ምን ትላለህ ሱብሃንአላህ ወልሐምዱሊላህ ወላ ኢላሃ አሁን لا اله الا الله ገባ ሱብሃንአላህ ወልሐምዱሊላህ ወላ ኢላሃ ኢላላህ والله اكبر ስንት ቃል ሆኖ 25 ጊዜ ትላለህ ስንት ሆኑ 100 25 በአራት ካባዛ ነው 100 ሆነዋል ስለዚህ ልብ በሉ ይህ አምስተኛው መንገድ ነው ሱብሃንአላህ ወልሐምዱሊላህ ولا إله إلا الله والله أكبر أنت سبحان الله والحمد لله ولا إله إلا الله والله أكبر هلت هاي أمست ጊዜ ካልክ ጠቅላላ 100 ሆነዋል ማለት ነው እነዚህ አምስት መንገዶች የነቢያችን ሱና ናቸው አንዳንድ ጊዜ በዚህ አንዳንድ ጊዜ በዛ አንዳንድ ጊዜ በተለይ አሁን በጣም ስትቸኩል يعني ሰላት ሰግደ ስትቸኩል በዛች በ10 በ11 አርገህ እንትን አርግና ሂድ አይዞህ አንድ ሰው ለምንድነው ቢለ ሱና ነው ትለዋለህ እሺ